ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበል በያላችሁበት። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮመንት አድርጉ። ነባሮች ደግሞ ላይክ እና ኮመንት ማድረጋችሁን አትርሱ። ዛሬ እንግዲህ በሚኪ ጉዳይ ነው የመጣሁት። እንግዲህ ያው እንደምታውቁት ሚኪ ሰሞኑን ከእስር ቤት ወጥቷል። ከእስር ቤት እንዳይወጣ ብዙ ነገሮች ሲደረጉበት ነበር። ግን ደግሞ በወንድሞቹ ምክንያት ወይንም ከእግዚአብሔር በታች በወንድሞቹ እርዳታ ምንም ሳይሆን ከእስር ቤት ወጥቷል። ግን ደግሞ ከእስር ቤት እንዳይወጣ እዛው እንዲታሰር እንዲቀር ወይንም እዛው ህይወቱን ለማጥፋት የተደረገበት ምክንያት ምንድን ነው የሚለውን ነገር ሚኪ ጋር የተደበቀ ትልቅ ሚስጥር ነበረ፣ የደበቀው ሰው ነበረ። ያንን ደግሞ ሰዎቹ ስለሚፈልጉት በዛ ምክንያት ነበረ እና እውነቱን እንግዲህ ምክንያቱ እንዳይወጣ የተደረገበትን ነገር እንግዲህ እነ ሳሚና እነ ልዑሌ እውነቱን ደርሰውበታል። ሚኪ ጋር ትልቅ የተደበቀ ሚስጥር አለ። ከእስር ቤት እንደወጣ እንግዲህ ወደ ቤት እንደተመለሰ ሁሉም ወንድሞቹ ሲጠይቁት ነበረ። ጊዜና ሰዓቱ ዛሬ አልነበረም፣ ዛሬ አይደለም፣ ዛሬ ልነግራችሁ አልችልም ብሎ ነበረ። ያው ቁጭ ብለው እያወሩ እያለ ጥሏቸው የሄደው ማለት ነው። ዛሬ ግን ሚኪ ጋ ያለው ትልቅ እውነት የተደበቀው ሚስጥር ይፋ አድርጓል። በጣም የሚገርም፣ እኔ አልጠበቅኩም። የሚገርማችሁ ነገር የሆነት በጣም እንትን ብዬ ነበር፣ በእርግጥ ጓጉቼ ነበረ። ምክንያቱም ሚኪ በደበቀው ሰው ምክንያት ብዙ ነገር ደርሷል እዛ ቤተሰብ ላይ። እሱ ምንድን ነው እህታቸው እንግዲህ እንደታገተች ናት እስካሁን። ምክንያቱ ምንድነው ሲባል ሚኪ ጋር የተደበቀ ሰው አለ፣ ሚኪ የደበቀው ሰው አለ፣ ሚኪ የሸሸገው ሰው አለ፣ እኛ እሱን እንፈልጋለን በሚል ነው እንግዲህ እህታቸውን ያገቷት ማለት ነው። ብዙ ነገር ደርሶባታል። እንግዲህ እግዚአብሔር በሰላምና በጤና እንድትገኝና ወደ ቤቷ እንድትመለስ ያድርጋት እንጂ በጣም ከባድ ነው የሰማነው ነገር። እንግዲህ ልዑሌ የሰራው ቪዲዮ በጣም ከባድ ነው እና እንግዲህ በሰላም ምንም ነገር ሳትሆን ወደ ቤቷ እንድትመለስ ምኞታችን ነው ሁላችንም እና እላችኋለሁ። ውድ ቤተሰቦች እንግዲህ ሚኪ ያለውን እውነት አውጥቷል፣ ሚስጥሩን አውጥቷል፣ የተደበቀውን አውጥቷል። በጣም የሚገርም ሰው በዚህ ልክ በሰው ላይ ክፋት፣ ተንኮል፣ ሸር፣ ምቀኝነት እንደዚህ ያደርጋል። የሰውን ህይወት ለማበላሸት በጣም ከባድ ነው እና እኔ ግን የጠረጠርኩት ነገር አለ ሰውየው እንደዚህ የሆነበት ምክንያት። ለማንኛውም ልንገራችሁ፣ ገብታችሁ ማየትም ትችላላችሁ የንስር አይን ቻናል ላይ። እንግዲህ ሚኪ የደበቀው ሰው ሁሉንም ቤተሰብ የእሱን ቤተሰቦችን የሚነካ ነው ማለት የሚመለከት ነው። እኔም ቤተሰቡ ነው ብዬ ቤተሰቡ ይሆናል ብዬ አልጠበኩም ነበር እውነት ለመናገር። በቃ እኔ ያሰብኩትኝ እንግዲህ እነዚህ ሚኪን ሊገሉ እንትን ሊሉ የነበሩት ሰዎች ወንጀለኞች ናቸው። አዎ ወንጀለኞች ናቸው። የደበቁት ሰው እንግዲህ ወይ የሆነ ነገር ከሱ ስለሚፈልጉ እሱን ለማጥቃት ስለሚፈልጉ የሆነ የሚወሰደባቸው ነገር ወይንም የሆነ በቃ የተጋጩ ነገር ነበር የመሰለኝ እና እሱ ያው መቼም ወንጀለኛ እያሳደደ ወንጀለኛን አይደብቅም። ግን ያው በቃ ያ ወንጀለኛ አይደለም፣ እሱን ለማገዝ ነው የደበቀው ብዬ ነበር ያሰብኩትኝ። ግን እውነታው ግን አይደለም። እውነታው የገዛ የራሱ አጎት ነው። እንግዲህ ሲናገር እንደነበረው አባታቸው በህይወት ካለፉ በኋላ የነ ሚኪ አባት ማለት ነው እና ቤተሰቡን በጣም የሚንከባከብ የሚረዳ፣ እንደ አባታቸው አድርጎ የሚያስተዳድራቸው የሚረዳቸው፣ ከነሱም አልፎ ጎረቤት ዘመድ አዝማድን የሚያግዝ በጣም ታታሪና ጎበዝ ጠንካራ አጎታቸው ነበረ። ወደ ብዙ ሀገራት የዞረ ስራ ሲሰራ የነበረ፣ በመጨረሻም ሀገሩ ላይ ትልቅ የአበባ ካምፓኒ ከፍቶ እየሰራ የነበረ ሰው እና
በቃ ማግባት አለብህ ተብሎ አግብቶ ምናምን እየኖረ ያለ ሰው እና ድንገት እንግዲህ የተባለው አስቡት ከ10 ምናምን አመት በኋላ ነው እንግዲህ ይሄ ሰው በህይወት የተገኘው። ምንድነው እሱ እንግዲህ ሲናገር እንደነበረው ማለት ነው እንግዲህ የሆነ በረፍት ጊዜ የአበባ አትክልት ማለት አበባው ቦታ ወይንም ድርንትኑ ካምፓኑ ጋር ሄዶ ለአበባው መድኃኒት ሲረጭ መከላከያ ስላላደረገ ወይንም አፍንጫው ላይ ማክስ ስላላደረገ እሱ መድኃኒቱን ነክቶት ድንገት ሞቶ ተገኘ። 1 ሳምንት አስከሬኑ እዛ አበባ ውስጥ ተቀምጦ ተገኝቶ ነው ተብሎ ነው እንግዲህ በ1 ሳምንቱ ነው እንግዲህ ለነሱ ሞቷል ተብሎ የተነገራቸው። እሱም የተነገራቸው ምንድነው ለሚስቱ ተደውሎ ሚስቱ ሄዳ አስከሬኑን አንስታ እንግዲህ ለነሚኪ እዛ ቦታ ላይ እንዳይሄዱ አስከሬኑን እኔ ይዤ እየመጣሁኝ ነው፣ እናንተ አትምጡ፣ ይዤ እመጣለሁ እኔ ወደ ቤታችን ብላ አስቀርታቸው እንግዲህ ቤቷ አምጥታ እንደቀበሩና እንዳለቀሱ እርማቸው እንዳወጡ ነው እንግዲህ የሚያውቁት እነሱ። ግን ደግሞ ከኢትዮጵያ ውጭ እህት አለች፣ የሟች እህት የነ ሚኪ አክስት። እንግዲህ ሚኪ እንደተናገረው ማለት ነው አክስትየዋ ግን እንዳልሞተ በህይወት እንዳለ። እኔ አንዳንድ ሰው ይገርመኛል። በእርግጥ እኮ እውነት ትክክለኛ ነገር ካለ ብዙ ነገር ያሳያቸዋል ማለት ህሊናቸው አይቀበልም። እዚህ ጋር አስባችሁታል? ልብ እንድትሉት የምፈልገው እኔ ሲናገር በጣም ያዳመኩት ነበር ልብ ብዬ። ምንድነው ልላችሁ የፈለግኩትኝ ልብ ብዬ ያዳመኩበት ምክንያት ሰውየው ሞቷል ተብሎ በ1 ሳምንት ሙሉ አስክሬን እዛ እንደተቀመጠ አጋጣሚ እረፍት ነበረ። እሱ ሄዶ መድኃኒት ሲረጭ የነበረ ጊዜ እረፍት ነበረ እና እረፍት ነበሩ ሰራተኞቹ። ሄዶ እንግዲህ ረጭቶ 1 ሳምንት ቆይቶ ሰራተኛ እንግዲህ ሲሄድ ነው ተገኝቶ የተባለው። ቀድማ ግን የደረሰችው ሚስትየዋ ናት። ሚስትየዋ ከደረሰች በኋላ እንግዲህ አስከሬኑን አስመርምሬ እኔ በሳጥን ይዤ እመጣለሁ እናንተ አትምጡ ተብሎ እነ ሚኪ ሙሉ ቤተሰብ እሷን ጠብቀው እንግዲህ አስከሬኑን ተቀብለው ነው እንግዲህ ተቀበረ የተባለው። አስባችሁታል? ለምንድን ነው ሚስትየዋ ሮጣ ብቻዋን ሄደችው? ማለት የእሱ ቤተሰቦች አሉ፣ የወንድሙ ልጆች አሉ፣ የወንድሙ ባለቤት የነ ሚኪ እናት አለች። ለምንድን ነው እሷ ቀድማ ሄዳ እነሱስ እንዳይሄዱ ያደረገችው? እንደ አትምጡን ይዤ እመጣለሁ ብላ ያለችው ለምን? ይሄ ራሱ ያጠራጥራል። ከዛን እንግዲህ አስባችሁታል? ያው ለአክስትየዋ ለሚኪ ነግራው አለ በህይወት እዚህ ቦታ ሂድ፣ እኔ እንዳልሞተ ነው የምገምተው፣ በቃ አልሞተም፣ በህልሜም እያየሁት ነው፣ በቃ ሂድ ምናምን ብላ እንግዲህ ለሚኪ ብቻ ነግራው ሚኪ ሄዶ እዛ አካባቢ አበባ ያለበት አካባቢ እሱ ያሰራው ቤት ነበረ እና ሄዶ እዛ ሲከታተል ሌላው ደግሞ ማለት ነው ልብ እንደምትሉት ደግሞ ከሞተ በኋላ ሀብት ንብረት እንትን ሲባል የእሱ ወንድሞች እህቶች አሉ። የወንድማችን ልጅ ስላልወለደች የወንድማችን እህታችን ምናምን ብሎ እንትን ሲሉ እንዳለ ሙሉ ሀብትና ንብረት በሚስቱ እንደሆነ ነው የተገኘው። አስባችሁታል? እኔ እንደኔ ሀሳብ እንደኔ እንትን ማለት ስጠራጠር እንግዲህ የሰውየው እንደዚህ መሆን የሚስትየው እጅ አለበት ብዬ አስባለሁ። እና እንግዲህ አክስቱ በጠቆመችው ሚኪ እዛ አካባቢ አበባው ድርጅቱ አካባቢ ሲከታተል አንድ ባዶ ቤት እንዳለ፣ አንድ ዘበኛ ተቀጥሮ እንደሚጠብቅ ቤቱን ያን ዘበኛ ተከታትሎ ሲቀርበው ቤት ውስጥ አንድ ሰው የሚጠብቀው ሰው እንዳለ ነገረው። ከዛም በኋላ አጠር እያደረኩ ነው የምነግራችሁ፣ ሙሉውን ማዳመጥ ትችላላችሁ እዛ ገብታችሁ ማለት ነው። እና ገብቶ ሲያይ እንግዲህ የገዛ አጎቱ እንደሆነ የሚገርማችሁ በጣም የሚያሳዝነው ነገር የአስከሬን ሳጥን አቅፎ እንዲተኛ ወይንም እሱን ተደግፎ እንዲቀመጥ ተደርጎ የተደረገው ሰውየው አሁን በቃ በህይወት እንዳለ በቃ እንደሞተም ያስባል። ብዙ ነገር ነው የሚያስበው እና በጣም ያሳዝናል። እንግዲህ ሚኪ የደበቀውን ሰው ይፋ አድርጓል እና የገዛ አጎቱን ነው ማለት ነው።
እና ውድ ቤተሰቦች ሰው በዚህ ያህል ልክ ተንኮል፣ ክፋት በጣም ያሳዝናል። ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ አስተያየታችሁን ጻፉ። በቀጣይ ደግሞ ቀጣውን ደግሞ ይዤላችሁ እመጣለሁ። ስለነበረን ቆይታ ከልብ አመሰግናለሁ ውድ ቤተሰቦቼ እና ሰብስክራይብ ማድረጋችሁን አትርሱ። ሰላምና ፍቅር ለሀገራችን ይሁን። ቻው፣ ሰላም ቆዩ። ቻው ቻው።